አንተ ለመታመም ትክክለኛ መረጃ ኤፍሬምና ሩታ እንደሆኑ እየነገርኩ ነው። እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል። አሁን ላይ ስልካችን ላይ ነው ያለነው። ታየዋለህ። ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይሄንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። አቤል አሳየን። እሺ። እና ደግሞ አንድ በመጨረሻ ከማሳየቴ በፊት ልናገር የምፈልገው ነገር አለ። አብርሃም በፍጹም ማይጠረጠር ሰው ነው የጠረጠርከው። ሄርሜላን እዚህ ውስጥ ማካተት አልነበረብን። አቤል ያልተረዳው ነገር እንደው ታውቃለህ፣ አሁን ላይ የሄርሜላ ኬዝ ብቻ አይደለም፣ ሁላችንም እዚህ ደግሞ ሆኖ ተጠያቂ ናችሁ እያለ ነው። ገባህ አይደለ? ስማውና ከዛ ለነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተህ ይሄንን ሰምተህ ካልተረዳ ሄርሜላም ጋር ከኛ ጋር መሆን አልፈለክም ማለት ነው። ማመን ያለብህን በስትክክል ነው። ዳኒም ሄርሜላም እኔም ብዙ ሰው በዙራ እየለፉ ነበረ እና መጠርጠር ያለብህን እኛ ነው ወይስ አሁን እነዚህ ሰዎች ነው? ሰላም ውድ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ አብዛኞቻችሁ በብዙ ነገር ተጨንቃችሁም በብዙ ነገር ስለኔ ጉዳይ አሳስባችሁ እየደወላችሁ ያላችሁም ሰዎች አላችሁና እንግዲህ ፋሚሊዎቼ እኔ አሁን ላይ ይሄ ብዬ የተናገርኩት ምንም አይነት ምርጫ የለም። አብዛኛው ሰው ግማሹ ከሄርሜላ ጋር ለምን አትሆንም፣ ግማሹ ከሩታ ጋር ለምን አትሆንም ምናምን ነው እያለኝ ቴክስትም እየጻፈ ያለው እየደወለም ያለውና እኔ ግን ማወቅ የምፈልገው አንድ እውነት አለ። የትኛውም ሰው ደግሞ እኔን ለመረዳት ከሞከራችሁ እውነታውን ታገኛላችሁ ብዬ አስባለሁኝ። የትኛውም ሰው አይደለም ለረጅም ታይም ለአንድ ቀን እንኳን ራሱን ስቶ ምን ሆኜ ነው ብሎ ይጠይቃል አይደለ? እኔ ለወራት ያህል ራሴን ሳላቅ ከራሴ ጋር ሳልሆን እንደ እንስሳ ወደዚህና ወደዛ ሲያረጉኝ ኖሬ ዛሬ ላይ እንዴት ጥያቄ አይፈጥርብኝም? እንዴት እውነታውን ማወቅ አልችልም? ይሄን ነው የኔ ጥያቄ ማለት ነውና እኔ አሁን ሩታን መምረጥ ሄርሜላን መምረጥ ላይ ሳይሆን ምርጫ ላይ አይደለም ያለሁት። እኔ የራሴን እውነት ነው እንዲወጣልኝ የምፈልገው፣ የራሴን እውነት ነው ማወቅ የምፈልገውና አብዛኛዎቻችሁ የተረዳችሁኝ አይመስለኝም። ለማንኛውም ፋሚሊዎቼ ዛሬ የመጣሁበት ምክንያት ምንድነው? ሩታንም ሄርሜላንም መረጃ ካላመጣችሁ እኔን አታግኙኝ፣ እኔ የሆንኩትን ነገር ማወቅ ፈልጋለሁ ብያቸው ነበርና ዛሬ እስኪ በሄርሜላ በኩል አንዳንድ መረጃዎች አሉ እየተባለ ስለሆነ ያንን ነገር መታ ያለውን ነገር አብረን የምንሰማ የምናይ ይሆናል ማለት ነው። ቤተሰቦቼ እኔ በዚህ ታይም ስለሰው ምናምን የምጨነቅበት ታይም ላይ አይደለሁኝም ያለሁት። እኔ የራሴ ነገር ያስጨንቀኛል፣ የራሴ ነገር ያሳስበኛል። ለምን ምን ሆኜ ነው የሚለው ነገር ጥያቄ ፈጥሮብኛልና ለዛ ነው። አብዛኞቻችሁ ደግሞ የተረዳችሁት ነገር የለም። እናንተ እያያችሁ ያላችሁት እኔ ከሄርሜላ ጋር እኔ ከሩታ ጋር መሆንን ብቻ ነው ትኩረት አድርጋችሁ እየተናገራችሁ ያላችሁት ማለት ነውና